ዋላችሁ። ግቢያችን ደግሞ ይመስላል የመዳም ልብስ የመዳም የኢድ ልብስ የገዛችው አንዱ ደግሞ ሄሎ አንዱ ደግሞ ላሳያችሁ በስራስ عيد المبارك علينا عليكم تقبلنا ومنا ومنكم طيبة ልጅነት ትዝ አይልሽም እንዴ? አይ አብሽር أنا ألعب أنت لا تلعبي زين أنا ألعب أنا ألعب وين عايشة عايشة داخلهم سيري منها أنت بروحي سيري يلا أنا ما صرت ماما قالت لا سيري هنا ليش عشان إذا استوت نفسي خايفة بعدين نحن ما بنسبح لأن حين نحن سبحنا والله تعالي أنا لا أبلة سيري خبريها لا أبلة يا بدنا ما شاء الله لا توركي يلا باي وين تسيري وين تسيري فاتيا وين بتسيري تجيب هدية ድመቶቹ አሮጊቷ ገብታለች ያላ ደግሞ ማሻአላ ነው ልብስ የገዛችልሽ ያበደ ነው ልብስ ይሄን ይመስላል። نعم شوفني لين الضربات العبيد لا 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 بابا هي تصور اسميك انت والله هلي ما داني فيكم والله فضحتوني فضيحه من كثر ما ترمسون الرمسان فلان سوى وفلان سوى وفلان ما ادري شو وهذا ورحمة الله وبركاته يا جماعة الخير እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ማዳሜ ማድቆልኝ የኢድ ልብስ ይሄው ማሻአላህ እድሜና ጤና ስጣት እና ይሄው ኢድ የአረፋ ማለት ነው። የኢድ ደግሞ ረመዳንም ደግሞ ሻንጣ ውስጥ ነው። ምርጥ ነው። ሻንጣ ጫማ አለ ጨመራው ታች ነው። ይሄ ደግሞ የረመዳን ነው መሰለኝ። የአሙና ረመዳን ይሄ ደግሞ የባሙና የዘንድሮ ረመዳን እና ብርስትኒ ብር ማለት እንደ
ሀዲያ ግን አልተቀበልንም። የዛሬ በኋላ ነው የምንቀበለው። የረመዳን ሀዲያ ወይን ሻንጣ ውስጥ እስቲ እንዴ ስልክ ነው ሞላ። በነገራችን ላይ መዳኒ በጣም ምርጥ ሴት ናት። ማርቋቱ አርጉላት። አንድ ቀን አታስከፈንም። ሁሌ ልብስ ትገዛናለች፣ ሻምቦ፣ ሳሙና። እንግዲህ እዚች ሻንጣ ውስጥ የረመዳን ተቀምጣለች። ይሄው የዛሬ ደግሞ ሻንጣ ይዘን ነው የምንሄደው። እንሰበስባለን ብር አዚቡ። የዛሬ ደግሞ በኋላ ይሄ ደግሞ የረመዳን ነበረ። እስካሁን ተቀምጧል አይደል? እና ይሄው ማርቁልኝ መዳኒ ምርጥ ልብስ ራሱ አይ ስንት ናት እቺ? ታዲያን ቆይ አንድ አመት ራስውላት እናት ይሄው ማዳሜ ማርቁልኝ እያልኩ ነው ከስተምሮቼ። 10 ብር ደግሞ የዛሬ መስለሽ ታውቃለሽ? የዛሬ እኮ በኋላ ቀርጻለሁ። ይሄ ደግሞ ይሄው ተቀምጧል። ይሄው እስካው ተቀምጣለች። ግማሹ እኮ ሀገር ገፍቷል። ግን ይሄ ብቻ አይደለም። ይሄው ስንት ነው? ይሄው ቁጠሪ። አሁን ሻንጣ ጫማ የት ነው? ጫማ ደግሞ ይሄው ይሄን ይመስላል። እንግዲህ የዛሬ ደግሞ በኋላ እንቀርጻለን። የዛሬ የሀረፋ ይሄ ልብሱ ማለት ነው። ብሩ ደግሞ ብዙ ነበር። ኢትዮጵያ ሄዶ ነው። ሻንጣ ራሱ አይችልም። እና የእናንተ ስንት ነው? በኮሜንት አስታውቁን። የእናንተ ስንት እንደሆነ። እኔ እኮ ብዙ ብር ነበር። ኢትዮጵያ ሄዶ ነው እንደምታውቁ አይቀመጥም። አሁን ደግሞ እቺ ነይተ ሄሎ እንዳትልሽ ና ይሄን ይመስላል የኢዳችን ልብስ ብሩ ሀዲያ። እናንተስ ጋር አልሐምዱሊላህ። ይሄ ራሱ ያጣል። ብዙዎች ታስሮ በጭንቀት ያሉ በፊሊስጤም ውስጥና በሊቢያ ላይ እንኳን እናት አባቶቻችን ሀገራችንን እንለውጣለን ብሎ የሚወጡት በመንገድ ላይ ታስሮ ብዙ ሲቃይ ያዩ ነውና በዚህ አጋጣሚ እኛ በጣም አልሐምዱሊላህ ለአላህ ምስጋና መስጠት አለብንና ዱዓ እናረጋቸው። የታሰሩትን በዚህ አጋጣሚ የታመሙትንም ደግሞ እኛ ይሄን የተወሰዱን እነሱ ደግሞ ጭንቅ ላይ ነው ያሉት ማለት ነው። አላህ ደግሞ ይደርሳችሁ ዱዓ ማረግ ነው ለነሱም። አልሐምዱሊላህ አላህ በየአመቱ ያደርሰን ናቻለው ውዶቼ። ይሄን ይመስላል ለኢዳችን እንግዲህ አልሐምዱሊላህ። ወላሂ እኛ ሁሌ ደስተኛ ነን። አላህ ምስጋና ይገባ። እኛ አልሐምዱሊላህ ደስታ ላይ ነን። ግን እኛ ወንድሞቻችን ብዙዎቹ በበሽታና መንገድ ላይ ታስሮ እና በጭንቅ በጦርነት ብዙ ነገር አሉ። ለዛ ደግሞ ዱዓ ማረግ ነው። አልሐምዱሊላህ እኛ መዳማችን ማርቆልኝ ጥሩ ሴት ናት። በቃ እንደፈለግን ነው። ሻምፖ ትገዛለች፣ ልብስ ትገዛናለች። ማታረግበት ነገር የለም እና በዚህ አጋጣሚ ወላሂ ማርቆት ምርጥ ሴት ናት። አትቆጣም፣ አትሳደብም። ሰርተን እንበላለን። በቃ ሁሉም ነገር ዱቄት፣ ዳቦ፣ እንጀራ እና በጣም ምርጥ ሴት ናት። አታስከፋም። በቃ እንደ ልጅ ነው የምታንከባከበን ማለት ነውና በየአመቱ አንድ ቀን ልብስ አይቀራትም፣ ሀዲያ አይቀራትም። አንድ ቀን በቃ መግዛት ነው። ሻምቦ፣ ሳሙና፣ ሽቶ አሁን ከፍቼ ቢያሳያቸው ከበት ነው የሚሞላው። ሽቶ፣ ሳሙና፣ ሻምቦ በጣም እንደንድ ቤቱን ከራሳቸው ደሞዝ ነው ወስዶ የሚገዙት ሻምቦ ራሱ። እኛ ግን አሁን እንኳን እንዴት ይሄዳል ኢትዮጵያ እያልን ነው። ኪሎ እንዴት ነው ሻምቦ እንዴት ነው የምንወስደው? እንዴት ነው ሳሙና የምንወስደው? እንዴት ነው ሽቶ የምንወስደው ብለን በጣም እየተጨናነቅን ነው። ልብስ ራሱ ማለት ነው እና የራሳቸው ደሞዝ ሻምቦ
ሳሙና፣ ልብስ የሚገዙ ብዙ አሉ። በዚህ አጋጣሚ ወላሂ በጣም እኔ እዚህ ቤት እኔ አሁን ልሄድ ነው። እዚህ ቤት የምትገባ ልጅ የተመረቀች ናት። ደሞዟን አላህን ትፈራለች፣ በሰዓት ትሰጣለች። የፈለግሽው ሰርተሽ ትበይ ትላለሽ። ሀልጫ ብትይ ምስር፣ እንጀራ፣ ዳቦ በራሳችን ስንፍነት ነው እንጂ እንሰራለን። ያን ሁሌ ባንሰራም እንሰራለን። ግን በቃ እንደፈለግሽ ነው። ደሞዝሽን በሰዓቱ ቁጭ፣ ስራ ብዛት የለም፣ መጨቀጨቅ የለም፣ ዝንዝን ማለት የለም። ማናዛንዝን ነው ምንድነው? በመሃል ደግሞ አማርኛ ፊት ለአማርኛችን እንዳትሉ ደግሞ አንዳንዶቹ እና እንደዛ ነው የሚላቸው። በነገራችን ላይ አልሐምዱሊላህ አላ ኩሊ ሀልን አላህ ለዚህ ስላበቃን ቀጣይ ዓመት ደግሞ በቤተሰቦቻችን፣ በዘመዶቻችን፣ በቤት የራሳችን ቤት ከልጆቻችን ከአዝማድ ዘመዶቻችን ጋር የምናከብረው ያድርግልን። ወንጀላችን አላህ ይማረን። የሞቱትንም አላህ ጀነተል ፊርደውስ ይወፍቃቸው። እኔ እናቴም ሞታለች። ሁሉም ሟች ነው። ማይሞት ነው። አልሐምዱሊላህ ኩሉ ነፍስ ዛኢቀቱል ሞት። ሁላችን ወደዛ ነን እና ከይር ስራ ብቻ የለንም። ከአላህ ምናልባት ምህረቱን እንጠይቃለን ብያችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናችኋለሁ ውዶቼ። ኑሩልኝ። በያለንበት አላህ ይጠብቀን።